በመሾም እንድታስተማራ የቤተ ክርስቲያኑን ቀኖናና ስርዓት መሰረት በማድረግ ለቅዱስ ሲኖዶስ በተደጋጋሚ ጥያቄ ቢቀርብም መልስ ከመስጠት ይልቅ ሌላ ትርጉም ስም እየተሰጠው ቆይቷል። እኛም ቤተ ክርስቲያን ባላት የአባቶች አስተምህሮ መሰረት ጉዳዩ መልስ ያገኛል በሚል ከዛሬ ነገ ለውጥ ይኖረዋል በሚል ተስፋ እየተጠባበቅን ለዘመናት ጠብቀናል። ይሁን እንጂ መልስ ከመስጠት ይልቅ ጠያቂዎቹ እንደ ሃይማኖት አርካሽ፣ እንደ ሀገር አፍራሽ እና ከሃዲ ተቆጥረው በየአደባባዩ ማውገዝ፣ መሰደብ እና ማስፈራራት ተጀመረ። ይህን ጉዳይ በመንፈሳዊ እይታ ብቻ መፍታት እየተቻለ የአባቶች መሾም የሃይማኖት መካድ እንደሆነ ተደርጎ የምዕመናን ልብ እንዲያዝንና እንደሌላ አጀንዳ ለማዘጋጀት ተሞክሯል። መፈንቅለ ሲኖዶስ የሚል ስም ተሰጥቶታል። ምዕመናን ላልተፈለገ ዓላማ እንዲሰለፍ በማነሳሳት ሀገሪቷን ወደማይፈለግ የእርስ በርስ ግጭት እንድትገባ እና ሕዝብ መካከል መተማመን እንዳይኖር ያደረገ ተግባር ነው። የኤጲስቆጶሳት ሹመት የሚፈጸመው በሊቃነ ጳጳሳት እንደመሆኑ መጠን እኛም በቤተ ክርስቲያን ስርዓትና ቀኖና መሾም የሚገባቸውን አባቶች መሾማችን መከሩ ብዙ ሰራተኞቹ ጥቂት ለሆነው የቤተ ክርስቲያን አገልግሎት ትንሣኤ እንጂ ማቅ አስለብሶ ተቃውሞ የሚያስጠራ ጉዳይ አይደለም። ይልቁንም እኔ ካላልኩ በስተቀር እናንተ አይመለከታችሁም በሚል አንባገነንነት ነው። እኒህን ለመንፈሳዊ አገልግሎት የተጠሩትን ኤጲስቆጶሳት ወደ የአገልግሎት ቦታቸው እንዲላኩ ተደጋጋሚ ጥያቄዎችን ለሲኖዶሱ ብናቀርብም ይህን ከማድረግ ይልቅ የቤተ ክርስቲያን ዶግማ እንደተጣሰ እና በሁለት እንደተከፈለች በማስመሰል የተለያዩ የጥላቻና የብጥብጥ መግለጫዎች በጥቂት ግለሰቦች አማካይነት በቅዱስ ሲኖዶሱ ስም ሲሰጥ ቆይተዋል። እኛም በሃይማኖት ሽፋን ሲሰጡ የነበሩትን ግጭት ቀስቃሽ መግለጫዎች አግባብነት እንደሌላቸው በተደጋጋሚ እየገለጽን መቆየታችን ይታወቃል። ከዚህም በተጓዳኝ ጉዳዩ በመንፈሳዊና በሕገ ቤተ ክርስቲያን እንዲፈታ በአባቶችና በሀገር ሽማግሌዎች የሚቀርበውን የእርቅ ሀሳብ በመቀበል ሰፊ ጥረት ብናደርግም እርቅ ከሚፈጸም ይልቅ ሰማዕትነት እንቀበላለን። ይህን አጀንዳ መቀጠልም የፖለቲካ ፍላጎታቸውን ለመወጣት ሳይቀበሉ ዕለት የምዕመናንን ልብ የመስበር የፈጠራ ወሬዎችን በማቀናጀት ችግሩን ከመፍታት ይልቅ የዶግማ ጥሰት እንዳለበትና ሃይማኖትን የመክፈል አጀንዳ እንደሆነ በማስመሰል ጉዳዩ መፍትሄ እንዳያገኝ ተደርጓል። በማስታረቅ ጥረት ያደረጉትን የሀገር ሽማግሌዎችን በማንጓጠጥ እና የመንግስት ተላላኪ በማስመሰል የእርቁ ሀሳብ ፍጻሜ እንዳያገኝ ተደርገዋል። በጣም የሚከፈለው የጥላቻ መልእክት ለማስተላለፍ ምዕመኑ በጾም እና በጸሎት ስም እንደ ኤልዛቤል እነሱ ለሚፈልጉት አጀንዳ ማዘጋጀታቸው ነው። ዓላማቸውንም አሁን ላይ እያደረጉ ካሉት እንቅስቃሴ ለምሳሌ ምንም አይነት የአባቶች እንቅስቃሴ በሌለበት እነሱ እንደመጡ በማስመሰል ምዕመናንን ከጸጥታ አካላት ጋር እንዲጋጩ በማድረግ ለምሳሌ በምስካየ ኅዙናን መድኃኔዓለም ገዳም በአየር ጤና ኪዳነ ምሕረትና በወለተ ቅዱስ ዮሐንስ ቤተክርስቲያን በሰበታ ቅዱስ ገብርኤል ቤተክርስቲያን የተደረጉት ሁኔታዎች ግልጽ ማሳያ ናቸው። በመሆኑም በሲኖዶሱ ስም የካቲት 2 ቀን 2015 ዓ.ም የተሰጠው መግለጫ ከመንፈሳዊ ይዘቱ ይልቅ ፖለቲካዊ ተልዕኮ ያለው መሆኑን ስለተረዳን ከመንግስት ጋር የይዋጣልኝ በሚመስል የህፃናት ጨዋታ
ምዕመናኑን ላልተፈለገ ግጭት እና ብጥብጥ ለማስነሳት የካቲት 5 ቀን 2015 ዓመተ ምህረት ተጠርቶ በነበረው የሰላማዊ ሰልፍ ጥሪ ላይ ጉዳዩን በማጥናት በእኛ በኩል የጠራነው የሰላማዊ ሰልፍ ጥሪ ምዕመኑን ላላስፈላጊ ግጭትና ወዳልተፈለገ ምስቅልቅል የሚወስዳቸው መሆኑን በመገንዘብ ከዚህ በታች ያለውን የአቋም መግለጫ አውጥተናል። አንደኛ፣ በሲኖዶሱ ስም ይደረግ የነበረው በሁለት ልብ የማንከስ በአንድ ወገን በጸሎት አዋጅ በሌላ ወገን ደግሞ የጦርነት አዋጅ በማስተላለፍ ምዕመናንን ላልተፈለገ የፖለቲካ ፍጆታ ለግል ጥቅም ማነሳሳት የሚወገዝና የሚጠላ ተግባር ነው። ሁለት፣ በጠራነው ሰላማዊ ሰልፍ ላይ ለመገኘት በዝግጅት ላይ የነበራችሁ ሁሉ ጉዳዩ ከሃይማኖታዊ ጥያቄ ይልቅ ወደ ፖለቲካዊ አመጽ የተቀየረ በመሆኑ ተገንዝባችሁ በእኛ የሃይማኖታዊ ጉዳይ ምክንያት ህዝባችን ላልተፈለገ ብጥብጥና ፖለቲካዊ መስዋዕትነት እንዲከፍል ስለማንፈልግ ሰላማዊ ሰልፉን ለሌላ ጊዜ ማዘባበራችን እንገልጻለን። ሶስተኛ፣ በቅዱስ ሲኖዶሱ ስም የሚሰጡ መግለጫዎች የጥቂት አምባገነን ግለሰቦች እንጂ የሙሉ የሲኖዶሱ አባላት ውሳኔ ባለመሆኑ የተጀመረውን የእርቅ እንቅስቃሴ የሚደገፍ ፓትርያርካችን ብፁዕ ወቅዱስነት እስከ አሁን አመፃ መሆኑን ተረድታችሁ ራሳችሁን ከዚህ ነገር እንድትቆጥቡ እንገልጻለን፣ እናሳስባለን። ስድስተኛ፣ የቤተ ክርስቲያን ዋነኛዋ ተልእኮ የክርስቶስ በመግፋት በሐሰት ክሶችን እና የጦርነትን ጉሰማዎች በየትኛው መንገድ ተቀባይነት ስለሌላቸው ይህንን የተቃውሞ ሰልፍ ስም የተጠራው የፖለቲካ አመጽ እንቃወማለን። 7 ይህ አሁን በጥቂት ግለሰቦች አነሳሽነት እየታወጀ ያለው በሰላማዊ ሰልፍ ስም እየተደረገው ያለው እንቅስቃሴ በአንድ ህዝብ ላይ ያነጣጠረ እና ህዝቦች በሰላም እንዳይኖሩ የተጠነሰሰ ሴራ ስለሆነ መንግስትም ሆነ መላው የሀገራችን ህዝብ ይህ በሰላማዊ ሰልፍ ስም የተጠራንን የጦርነት አዋጅ በአፋጣኝ እንዲቆም እና አስፈላጊውን ጥንቃቄ ለሁሉም ዜጎች እንዲያደርግ በጥብቅ እንጠይቃለን። የኦሮሚያና ብሔር ብሔረሰቦች ቅዱስ ሲኖዶስ የካቲት 2015 የካቲት 3 2015 ዓመተ ምህረት አዲስ አበባ ኢትዮጵያ። እግዚአብሔር አምላክ ሀገራችንን ይባርክልን፣ ይቀድስልን።